ሞናርክ ኮንስቲቱሽን አወጃለሁ ብለዋል። ምንም እንደ ቀዳማዊ ኃይለ ሥላሴ ያስተዳድራሉ ብለን ባናምናቸውም ይሄን አስተዳደሩን መለወጡ ትልቅ ነገር ነውና እንግዲህ ጃንሆይ ቢበቃቸው ይሻላል ብለን በጃንሆይ ላይም አስረናል። ዶልታቸዋል፣ አስረናል። እሳቸው ግን ያው ቃናቸው ሲደርስ ደርግ መጣ። ደርግ አሰናበተን። የሆነ ሆኖ እስካሉ ድረስ በጣም የማከብራቸው የምወዳቸው ንጉሥ ነበሩ። ለልጃቸው ለምን አላሳለፉም እስኪ አንቀላፉ ድረስ ቢያዛውሩና እንደው ቢያዋቸው መጥፎም ቢሆኑ ብለን እንግዲህ ከዛ በኋላ ብዙ ሴራም አድርገናል ብዬሻለሁ። ሳይሆን ቀርቶ ያው ሁሉም ሳይሆን ያው ደርግ መጣና ሁሉም ገለገለን እና አንዲት ነገር ቀዳማዊ ኃይለ ሥላሴ በጣም የማከብራቸው የምወዳቸው ናቸው። የሆነ ሆኖ መጨረሻ እሳቸውም እንደው በእርሶ ላይም እንትን አመፅ ሊሰራ ነው ጃገማ ማነው መንግስቱን ሊገለብጥ ይፈልጋል ተብሎም ተነግሯቸዋል። ጠርቶም ጠይቀውኛል። ጀነራል አሰፋ ደምሴ የሚባል እልፍኝ አስከል ወዳጄ ነበረ በጣም ማታ ማታ በአንደኛውም በሳላይነት ይመስለኛል ፈጽሞ አይለየኝም። አብረን ነው የምናመሽ። ጠዋት ጠዋት እንግዲህ ሀሜቱ ይደርሳቸዋል። ጃንሆይ እኔ ጋር እኮ አብረን ነው የምናመሸው። ምን ውሸት ነው። ጃንሆይን ይወዳል፣ ጃንሆይን ማድረግ አይፈልግም ይላቸዋል። በኋላ አንድ ቀን ጠርተው እንደው አንተ እንዴት ነው ብዙ ነገር እንሰማለን በአንተ ላይ ብሎ አሉኝ። እና ታዲያ ሳሉ ጃንሆይ አያምኑም ብዬ ሙሉ እምነት አለኝ አልኳቸው። እምነቴ ጥሩ ነው ሰማ አሉ። እኛ እንደ ልጆቻችን ስለምናይና ቁንጮህን ይዘህ ስላሳደግንህ ነው እንጂ ይህን እግዚአብሔር የሰጠን መንግስት ከእግዚአብሔር ካልመጣ በተቀር ማንም ሊነቀንቀው አይችልም። ከእግዚአብሔር ከመጣ ደግሞ አንተም አታድነንም አሉ። እቺ ልቤ አለች። አሁን ደርግ ያዛቸውና እኔ ሄዳለሁ እንግዲህ በደርግ ጊዜ ደግሞ የብሔራዊ ጦር አዛዥ ደርግም ደግፍ ነኝ እኔ። ግን ክብራቸው እንዳይነካ በክብር ከጀነራል አማን ተነጋግረን ለማውረድ ነበር እንጂ እንዲወረዱ አንፈልግም ነበር። ስለዚህ ጠሩኝና በሚገቡበት ጊዜ ያቺን ነገር ረሷት። ከእግዚአብሔር ከመጣ አንተም አታድነንም ያሉኝ ረሱና ሸፍታል። ታስረው እኮ ሲገቡ አራተኛ ክፍለ ጦር ሊገቡ ተጋብዘው ሸፍታል። እንደው ከ3 ቀን በፊት ቢነግሩኝ ይችል ነበር። አሁን በሩ ተዘግቷል፣ መውጫ የለኝም አልኳቸው። እኔ ግን አብቅቷል። ቀስ ብዬ ሳይወረዱ እንትን ለማለት በኋላ ደርግ ማዕከሉ ገባና አበላሸው። ከእሳቸው ጋር ባለዎት ጭውውት ከመጽሐፉ ላይ እንዳገኘሁት የጦር ሰራዊቱ የስፖርት በዓል ላይ እርሱ አስተባባሪ ነበሩ። አዎ የጫምሲቱን ነገር ላነሳቦት ብዬ ነው። አዎ ያን ይነግሩኛል። አዎ ምንድን ነው የሆነው? እርግጥ ነው ጫምሲቱ የሚባል አሁን በአገራችን አሉ ማልሞች የሚባሉ እነኚህ ማልሞች በአገራችን አርሱም ስራም አይሰሩም። ብቻ ተሰብስበው ድንጋይ ላይ ተቀምጦ ጸሎት ሲያደርጉ በበጋም ዝናብ ይዘንባል። በክረምት ደግሞ በቃ በዘር ጊዜ ያቆማሉ ዝናብ። ስለዚህ እየተገበሩ የሚኖሩ ሰዎች አሉ። ማልሞች ማለት እነዚህ ናቸው። ስለዚህ ዝናብም ያዘንባሉ። አሁን ጫምሲቱ የሚባል ከሁለት አንድ አካባቢ አንድ ኦሮሞ አለ። እሱን እንጠራለን። እዛ ድንጋይ ላይ ተቀምጦ ጸሎት ሲያደርግ ዝናብ መጣ ይቆማል። ቢለምንም ያዘንባል። ዝናብ መጣ። የስፖርት በዓሉ ስታዲየም ውስጥ ስታዲየም ውስጥ እንትን አድርጎ ዝናብ መጣ። ዝናብ ሲመጣ እኔ አስተናባሪ ነበርኩኝ። ጸሐፊ ትእዛዝና ጃንሆይ ጎን ለጎን ተቀምጠዋል። አብይ ጀነራል አብይ እባክህ ለጃገማ ንገረው ቶሎ ቶሎ እንዲጨርስ አሉ ጸሐፊ ትእዛዝ። በኋላ ጃንሆይ
አይ ጃገማ ጫምስቶ አምጥተውናል ዝናብ አይነካንም አሉ ጃንሆይ። ኋላ አይ ይሄ በሳይንስ ያልተጠና ነገር አላቸው ጃንሆይን ጻፍ ትእዛዝ አክሊሉ። በኋላ ዝናብ መጣ። ዝናብ ሲመጣ አረ ቶሎ ጃገማ ጥጡ ጃገማን አሉ ተጠራውና ዝናቡን እባክህ መጣ ቶሎ ስፖርቱን ጨርስ አሉ። አይ እባክህ ዝም በሉ እሱ ይሄን ጫምስቶ አምጥተው ይሆናል አሉና አንተ ጫምስቶ አላመጣህም እንዴ አሉኝ። አዎ መጣሁ አልኳቸው። አይ ደህና አሉ። በኋላ መጣና በላይኛው ግቢ በኩል አደረገና በዚህ በአዲስ ከተማ እያደረገ ድሮ ዘንባልኛ ጋር የለም ዝናብ አምጥተው ነበር ግን እርሱ? አዎ እሱ አለ ሁልጊዜ ስፖርት። በኋላ ተነስቶ ስፖርቱ አልቆ ጨርሶ ሲሄድ ዝናብ የለም ይዘንባል እኮ አዲስ ከተማ በዙራዙ። ያንተ ሳይንስ እንግዲህ አክሊሉ አየው ያንተ ሳይንስ የእኛ ጫምስቶ ይበልጣል አሉ። አዎ ያንተ ሳይንስ አየነው በሳይንስ ያልተጠና ነው ጊዜ ልክ እነሱ መኪና ሲገቡ ዶፍ ወረደ። ተገላገልኩ አሉ። ተገላገልኩ። ጀነራል ፊታውራሪ አባዶዮ አጎቶ ናቸው። አዎ እንግዲህ አንድ ነገር አለ። በጣሊያን ጊዜ ነጭ ጤፍና ጥቁር ጤፍ ቀላቅለው ለዩ አሏቸው የሚል አንድ ታሪክ ሰምቼ ነበር። እውነት ነው? አዎ እውነት ነው። እሺ እስቲ ስለሱ ይንገሩኝ። እንግዲህ ጣሊያን የመጣው እርስ በርሳችንን አጨራርሶ አገራችንን መሬቷን ለመውሰድ እንደሆነ የታወቀ ነው። ስለዚህ ኦሮሞን አማራን አስለቅቁ ሀገራችሁ ይላሉ። አማራን ደግሞ ኦሮሞ እንዴት እንዲጫወትባቸዋል ይላል። እያረጋ ያዋጋል። ስለዚህ አሁን በጣሊያኖቹ ጥቅሻ አማሮችን መግደል ፈለጉ። ሰዎች ኦሮሞዎቹ እንግዲህ አላወቁም። መሬታቸውን አደረቁ ሲባል መግደል ጀምሩ። አባትና ልጅ 5 ልጆቻቸው ጋር ገደሏቸው። ገብረ ኪዳን የሚባሉ ኢልፈታ። ከዛ በኋላ አባዶዮ ጠሩና ባላባቶቹም ገና ቤት ሲገቡ ሰርገኛ ጤፍ በር ላይ ያስቀምጡና እስቲ ይፈሱ አሏቸው። አፈሱ። ጤፍ ታፍሶ ምን ይደረጋል ነውና እጃቸውን እያራገፉ የታጠቡ ገቡ። ወደ ቤት ገቡና ባላባቶች ሁሉ ተሰበሰቡና ሲመጡ ምሳ ለመብላት ሲቀርቡ ወይዘሮ ብዙነሽ የሚባሉ እናታቸው ቀርበው አማራ ናቸው። እሳቸው መንዝ አማራ ናቸው። ያበሉት እነኚህ እሳቸው ናቸው። አሁን እናንተ ፀሐይ ውስጥ ወጥተን ከመነጋገር እዚሁ ለምን አንጨርስም ጉዳዩን አሉ። እሺ እንጀምራ ምን አሉ። አንተ እንዳልክ አሏቸው። ጃገማ ሂድና አሰፋና ካሳን ጥራሉ። ልጆቻቸው አሰፋና ካሳ ተጠርቶ መጡ። ይኸው መጥተዋል ልጆቹ አልኳቸው። በኋላ በሉ እንግዲህ እንግደላቸው እነኚህ ልጆች መጀመሪያ። ምን ነው ጌታዬ የአንተ ልጆች አሏቸው። እንዴ እናታቸው እኮ አሁን ያበላቻችሁ አማራ ነች እኮ። አማራ ጋር እናንተ አልተጋባችሁም እና ነው አማራን ከሀገራችን እናስለቅቅ እንግደል ብላችሁ የመጣችሁት። እኔ እኮ ጤፉን ይፈሱና ነጭና ጥቁሩ ለዩልን ብላችሁ ጤፍ እንዴት ይለያል ብላችሁ ጥላችሁ ወጣችሁ። ስለዚህ እኔም ወልጃለሁ። እናንተ አልተዋለዳችሁም፣ አላገባችሁም። እኔም አለብኝ ሁሉ። ታዲያ ለዚህ ነው ተጋብተናል። ሸዋ በተለይ ስንት ዓመቱ ነው አሉ። በዚህ አይነት አማራ እንዳይነካ አድነው ያሳለፉበት ታሪክ ነው። ጡረታ ከወጡ በጣም ረጅም ዓመት ሆኖት? አዎ 36 ዓመት ይሆናል። ምን ሰሩበት ይሄን ሁሉ ጊዜ? ያ ብዙ ነገር። የቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት አስተዳዳሪ ነበርኩ። የጦር ኃይሎች ጡረተኞች ማህበር ፕሬዝዳንት ነኝ። ስለዚህ ይህንን ያካሂዳሉ። አሁንም የንብ እርባታ ደግሞ የንብ እርባታ በደርግ ጊዜ ተምሬ ዲፕሎም አለኝ። ስለዚህ የንብ እርባታ
ነበረኝ አረባለሁ። ላሞችም ነበሩኝ አረባ ነበረ። ሁሉ ተወሰደ። ሁሉ ቀረ። አሁን ቁጭ ነው ዝም ቀረ። ስንት ሜዳሊያ ያለዎት ጀነራል? እንጃ አላስታውስም። አንድ 14 15 16 ነው መሰለኝ። 16 አለ። ደረቶ ላይ 16 ላይ አንገት አለኝ። የኮርዶን ሊሻን አለኝ። ለምሳሌ በጦር ሰራዊትን ወክዬ ዩጎዝላቭም ጎብኝቼ አሁን ቲቶም ራሱ የሸለመኝ አንገት አለኝ። የጀግኖች ማህበር አሁን በፕሬዝዳንት ግርማ መያዝ የሸለሙታል የተሸለሙት አንገት አለ። የድሮም የኮርዶን ሊሻን አንገት ሁሉ አለኝ። ብዙ 17 ሊሻኖች አሉ። አሁንም አሉ። ጀነራል የእርሶን መጽሐፍ ስመለከት አንድ ነገር ገረመኝ። እርሶ ከጣሊያን ጋራ ረጅም ጊዜ የተዋጉ አርበኛ ኖት። ልጆ ጣሊያናዊ ባል አግብታለች። ምንድነው የሚመስሉት? ልታረግ ብዬ ነው። ዲፕሎማሲ የኢትዮጵያ መንግስትና ጣሊያን ተዋግቶ ወዲያውኑ እርቅ አድርጎ የለም እንዴ? እና በነገርሽ ላይ ደግሞ ያለ ጦርነት ደግሞ አንድ ጣሊያን ማረክ ያለው ልጄ ለጣሊያን ወልዳለች። አንድ ካረጀውም በኋላ ጦርነት አልሰብኩም። ልክ ነው። ተቀብያለሁ። አሁን እንግዲህ 89 ዓመት ሆኖ አሁንም ጠንካራ ኖት። ጥርሱ እንዳለ ነው። አይኑ ጥሩ ነው። ትንሽ ጆሮ ካልሆነ በስተቀር ጤነኛ ነው። እርሶ ምን እየበሉ ነው ጀነራል? እንደዚህ ምን እያደረጉ ነው ማለታቸው አይቀርም። በጣም ኖርማል። ድሮ መቼም በወተትና በቅንጬ ምናምን በላ እዛ ወተት ነው ዋናው ነገር፣ ወተት ነው። አሁንም እንኳን እንደው ትንሽ ወዴን ምናምን ያለኝ እንደሆነ ቀዝቃዛ አንድ ብርጭቆ ወተት የጠጣው እንደሆነ ልክ ይመጣል፣ ወደ ሰላም ይሆናል። በጣም አመሰግናለሁ ጀነራል። መቼም አደከምኩት። ኧረ ምንም አደከምኩት። እኔ አንቺ ካልደከመሽ አሁን ብትቀጥይ ግድ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እድሜ ይስጥዎት እርስዎንም። አሜን አሜን። ለእናንተም ጤና በደስታ እንድትኖሩ